የኛ አምላክ ሞቶ እንኳን ይኸው ስለኛ ስለ ኃጢአታችን ሞተ ሲባል ግን መቃብርን ባዶ አድርጎ የተነሳ አምላክ ነው። መሐመድ መቃብሩ ይኸው ዛሬም ይጎበኛል። ኦኬ ምእመኑ ሲገርመኝ መምህራኖችም ጭምር ይሄን ስራ እየሰሩስ ነው። ማለትም ፈጣሪ ብለው የሚያምኑበት ኢየሱስን ከፍጡር ጋር ከነብዩ መሐመድ አለይሂ ሰላቱ ወሰላም ጋር ማለት ነው ያወዳድራሉ። ዛሬ ብቻ አይደለም እኔ ብዙ ጊዜ ነው የማያቸው መምህራን የሚባሉት ለራሱ ይሄን ነገር ይሰራሉና በምን አይነት ደረጃ ላይ እንዳሉ ገና እንደሆኑ ያው እንግዲህ አቅል ጭንቅላት ላለው ሰው ግልጽ ነው። ፍጡር ብለህ ያመንክበትን አካል እንዴት ነው ግማሽ ይመጣና ነብዩ መሐመድ እኮ ሚስት አላቸው ኢየሱስ የለውም ይላል። እንግዲህ ይሄ ማህተብ ያንጠለጠለ ሰው እንደዚህ ቢለው ማለት እና ይሄ ነው ግን ያለው ተጨባጭ ሪያሊቲው ይሄ ነው። ኢየሱስ ከአላሁ ሱብሓነሁ ወተዓላ ጋር ከፈጣሪ ጋር ሊወዳደር አይችልም። ሰው ስለሆነ ከሰው ጋር ነው የሚወዳደረው። ነብይ ስለሆነ ከነብይ ጋር ነው የሚወዳደረው። የፈጣሪ መልእክተኛ ስለሆነ ከፈጣሪ መልእክተኞች ጋር ሌቭሉ ደረጃው ነው የሚታየው እንጂ ከፈጣሪ ጋር ሊወዳደር አይችልም። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ ብሏል ራሱን። ነብይ ከገዛ ሀገሩ ከገዛ ዘመዶቹ እንዲሁም ከገዛ ቤቱም በቀር ሳይከበር አይቀርም በማለት ራሱን ነብይ ብሎ ገልጿል። እንዲሁም ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ከእስራኤል ከጠፉ በጎች በቀር አልተላኩም እያለ ይናገራል። ለእስራኤል ልጆች ከፈጣሪ ዘንድ የተላከ መልእክተኛ እንደሆነ በግልጽ እየተናገረ አላህ ቁርአን ላይ ወረሱላን ኢላ በኒ እስራኤል እንዳለው ማለት ነው። ለእስራኤል ልጆች ልኬዋለሁ እንዳለው እንዲሁም ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው እንደሆነ ገልጿል። ራሱን ሰው እንደሆነ ገልጿል። ሐዋርያት ሥራ ምዕራፍ 2 ቁጥር 22ም እንደዚሁ ራሱን ሰው እያለ ይናገራል። ሰው ከነብዩ መሐመድ ጋር ወይ ደግሞ ከሰው ጋር ነው የሚወዳደረው። ይሄ እኮ ትክክለኛ ስራ ነው። ይሄ የሚያሳየው እንደው ምንድነው ውስጣችሁ የክርስቶስን ፈጣሪነት እንዳልተቀበለ ነው። የሱን ፈጣሪነት ውስጣችሁ አምኖ ቢቀበል ከፍጡር ጋር ባላወዳደራችሁ ነበር። ከአላህ ጋር ነበር የምታወዳደሩ፣ ግን ከነብዩ መሐመድ ጋር ያወዳደራችሁ ነው። ግልጽ ነው አይደለም? ስለዚህ ይሄ ነው እንዴት ሲጀመር ሎጂክ እንዴት ፍጡር የሆነን ሰው እንዴት ፈጣሪ ብሎ ሊቀበል ይችላል? ሰው እንግዲህ ፍጡር ነው። ኢየሱስ ደግሞ ሰው ነው። ፍጡር መሆኑን ራሱ መምህራኖች በግልጽ ተናግረዋል። ኢየሱስ ማለት ነው። ኦኬ አላኩል ያህል በጣም የሚገርም ነው። በደንብ ሼር ኮፒ ሊንክ መደረጉ እንዳይዘነጋ። ማሰላማ